በጥሉት የተወሰኑ ሳምንታት ውስጥ ሁለት የዓለማችን ሜጀር ፓወርፉል የሚባሉ ሀገሮች ወደ ጦርነት ሊገቡ ይችላሉ። እነዚህ ሀገሮች ማን ናቸው? አሜሪካና ኢራን። እንግዲህ የኢራን መንግስት ከአሜሪካ የቀረበለትን የቀጥተኛ የድርድር ጥያቄ ሙሉ በሙሉ ካንስል እንዳደረገው ተናግሯል። በምንም አይነት መንገድ ኢራንና አሜሪካ ፊት ለፊት ተገናኝተው እንደማይደራደሩ ተናግረዋል። ምናልባት ኢራን ልትቀበል የምችላቸው ድርድሮች በነ ኦማን ወይም ደግሞ በሌሎች ሀገሮች በኩል የሚመጡ ድርድሮች እንደሆኑም የኢራኑ ፕሬዚዳንት ተናግረው ነበረ። ነገር ግን ዶናልድ ትራምፕ ኢራን ይህንን የድርድር ሁኔታ የማትቀበል ከሆነ ዊ አር ጎይንግ ቱ ቦምብ ዘም ወይም ደግሞ በቦምብ እናጋያቸዋለን ብሎ የተናገሩት። እንግዲህ ዲያጎ ጋርሲያ የተባለው አንድ በህንድ ውቅያኖስ ላይ የሚገኝ የአሜሪካ ቤዝ ላይ እነዚህ ቦምበሮች በጣም ከሰሞኑ በጣም እየተከማቹ ይገኛሉና ከሱ ተነስተው ኢራን ወይም ደግሞ ፐርዥን ገልፍ አካባቢ ሄደ ኦፕሬሽን ለመፈጸም ይቀርባቸዋል። ብዙዎች የተናገሩት ያለው ስፔኩሌት እያደረጉት ያለውን በቃ ከዚህ ኢራን ላይ ተነስተው ነው ጥቃቱ የሚፈጸመውና አሜሪካ ለዚህ ጥቃት እየተዘጋጀች እንደሆነ የተናገሩት። ከዚህ በተጨማሪ ደግሞ በርበራ በሚገኘው ቦታ ላይ ሁለቱ የአሜሪካ ትልልቅ የጦር መርከቦች አውሮፕላን ጫኝ ኤርክራፍት ካሪየሮች ተቀምጧል ከሁቲ ጋር ቀጥተኛ ጦርነት ለመቅጠም። እነዚህ ሁለት የጦር መርከቦች አንደኛው በተደጋጋሚ በሁቲዎች ጥቃት ዲስትሮይድ ሆኗል ወይም ደግሞ በሁቲዎች ጥቃት ሙሉ በሙሉ ሰምጧል እየተባለ ሲወራለት የነበረው የኤርክራፍት ካሪየር ዩኤስኤስ ሃሪ ኤስ ተርመን የሚባለው ነው። እንግዲህ መካከለኛው ምስራቅ ላይ ነገሮች በጣም እየከረሩ ነው። አሜሪካ በመካከለኛው ምስራቅ ላይ ድጋሚ ሌላ ጦርነት እንዳታወጅ በጣም ብዙ ሰዎች እየፈሩ ይገኛሉ። ምን ታስባላችሁ ለዚህ ጉዳይ? እስቲ ሀሳባችሁን በኮመንት አሳውቁኝ። እንደ በፊቱ ደግሞ ፎሎወር እየጨመረ አይደለም እና ፎሎ ያላረጋችሁ ሰዎች ካላችሁ እዚሽ ጋር ያለችውን ፕላስ ምልክት አጥፏት።